በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 23 አቤቱ ጌታዬ አባቴ ደህንነቴን የምታደርግልኝ ፈጣሪ በነሳቸው ምክር አትጣለኝ፣ በነሳቸው ጠፋ ዘንድ አትለየኝ። ልቦናዬ ማን በመከረልኝ ድንቁርናዬ ተወ ዘንድ በተናገሩት ነገር ድል እንዳይነሱኝ ለልቦናዬ ጥበብ ማን ባስተማረኝ። በደሌ እንዳይበዛብኝ ኃጢአቴም እንዳይበዛብኝ በጠላቶቼ ፊት እንዳይወድቅ ጠላቶቼ በእኔ ጥፋት ደስ እንዳይላቸው ለልቦናዬ ጥበብን ማን ባስተማረኝ። ጌታዬ አባቴ ፈጣሪ ዓይኔን የሚያስታትን ነገር አታምጣብኝ። ክፉ ፈቃድንም ከኔ አርቅልኝ፣ ጥጋብም አይምጣብኝ። ቁንጣንም አያቀናጣኝ፣ ለክፉ ሰውነትም አሳልፈህ አትስጠኝ። ልጆቼ በአንደበቴ የመከርኋችሁን ምክር ስሙ። ቃሌን የጠበቀ ሰው ግን በመከራ አይሰነካከልም፣ አንደበቱንም የጠበቀ ሰው በመከራ አይወድቅም። ትዕቢተኛ ኃጢአተኛ ተሳዳቢ በነሳቸው ይጠፋሉ። ልጄ ላፍህ መሐላን አታስለምደው፣ በማልክም ጊዜ እግዚአብሔርን ስም በሐሰት አትጥራ። ሁልጊዜ እየመረመሩ የሚገርፉት ባሪያ ቁስል እንዳይደርቅ ሲምል እንደዚሁ ሁልጊዜ እግዚአብሔርን ስም በሐሰት የሚጠራ ሰው ከመቅሰፍት አይነጻም። የማለኛ ሰው ኃጢአቱ ብዙ ነው፣ የወገኑ መቅሰፍት አይፈጽምም። ቢያረጅም ኃጢአቱ አይተወውም፣ ቸልም ቢል ኃጢአቱ እጥፍ ይሆንበታል። በወገኑ ፍዳ ሞልቷል፣ በማላ ገንዘብ አይከብርም። ሞትን የምታመጣው ቃል አለች፣ በያዕቆብ ርስት አትኖርም። ይህ ሁሉ በደጋጎች ሰዎች ዘንድ የለም፣ በኃጢአቱም አይሰነካከሉም። በውስጡ ብዙ ኃጢአት አለና ከአንደበትህ የመዘባበት ነገር አይውጣ። እናት አባትህን አስባቸው፣ መኳንንቶቹንም አገልግል። በፊታቸው አትሳት፣ ባልተወለድኩ እንዳትል የተወለድህበትን ቀን እንዳትረግም፣ በስንፍናህ እንዳትጠላ ሁን። በሕይወት ሳለህ ዝብብት የለመደ ሰው አይራቅም። ኃጢአትን የሚያመጧት ሁለት ናቸው፣ ሦስተኛው ግን ሞትን ያመጣል። እንደ እሳት የምትናደድ የቁጡ ሰው ሰውነት በኃጢአት ባህር እስክታስጠመው ድረስ አትበርድም። በሰውነቱ የሚሰስን ሰው ኃጢአትን እስኪሰራት ድረስ ደርሶ አይተወውም። ለሴሰኛ ሰው እህሉ ሁሉ ይጣፍጠዋል፣ እስኪሞትም ድረስ አያርፍም። ሚስቱን ትቶ የሚሄድ ሰው መንደሩ ጨለማ ነው፣ የሚያየኝ የለም። አጥር ይጋርደኛል፣ ከዛ በኋላ ምን እፈራለሁ? እግዚአብሔርም ኃጢአትን ይዘነጋልኛል፣ እኔም በመዓልት አያስበኝም ይላል። ነገር ግን እንዳያየ ሰው ዓይን ይፈራል፣ እልፍ ፀሐይ የለም እንጂ። የእግዚአብሔር ዓይን ከዛ እንደበራ የሰውን ስራ ሁሉ እንዲያየ ሰው ተሰውሮ የሚሰራውን ስራ ሁሉ እንዲያውቅ አያውቅም። ኃጢአት ሰርቶ ከጨረሰ በኋላ እንዲህ ያደርገዋል፣ በገርም መካከል ይበቀለዋል፣ ያላሰበውን ጥላት ያጠፋዋል። ባሏን ትታ የምትሄድ ሴት እንደሱ ናት፣ ከውሽማዋ ልጅ ትወልዳለች። በእግዚአብሔር እንዴት ክህደት አደረገች! ሁለተኛም ባሏን ወነጀለችው፣ ሦስተኛ በሴሰኝነቷ ሰረቀች፣ ከውሽማዋም ልጅ ወለደች። እንዲህ ያለችውን ሴት ያጎሰቁላታል፣ በልጆቿም ትገረፋለች። የልጅ ልጆቿና ልጆቿ ይጠፋሉ፣ ልጆቿም ልጅ አይወልዱም። ስለ አጠራሯም የተረገመ ይሆናል፣ ወገኖችንም ታስረግመዋለች። እርግማኗን ጉስቁልናዋን ፈጽሞ አይጠፋም። ያያት ሁሉ እግዚአብሔርን ከመፍራት የሚበልጥ እንደሌለ የእግዚአብሔርን ሕግ ከመጠበቅ የሚሻል እንደሌለ ያውቃል። ምዕራፍ 25 ወላድ ሰውነቷን በተዋህዶ ታከብራለች፣ በአሕዛብ መካከል ትመካለች። በእግዚአብሔር ወገኖች መካከል ነገር ትናገራለች፣ በሐዋርያም መካከል ትመካለች። እኔ ከእግዚአብሔር አብ ተወለድሁ፣ ምድርንም እንደ ጉም ሸፈንኋት። እኔ በሰማይ ኖርሁ፣ ዙፋኔ በደመና ላይ ዘረጋሁ። ብቻዬን በአድማስ ዞርኩ፣ በውቅያኖስ መካከል ዞርሁ። በባሕር ማዕበል መካከል በየብስም መካከል ተመላለስሁ። ከ5500 ዘመን
አስቀድሞ የሕዝቡንና የአሕዛብን ሥጋ አልተዋዋደሁም። ከዚህ በኋላ ዕረፍትን ፈለግሁ። እንግዲህስ የማንንም ሥጋ እዋሃዳለሁ? ከዚህ በኋላ ሁሉን የፈጠረ አብ አዘዘኝ። ሁሉን የፈጠረ አብ ሥጋዬን አዋሃደኝ። የያዕቆብን ሥጋ ተዋሃጂ ከእስራኤል በነሳሽው ሥጋ ሁሉ ግዢ አለኝ። ዓለም ሳይፈጠር ወለደኝ፣ ለዘላለምም ፈጽሜ ከሱ አልለይም። በሱ ፈቃድ በከበረ በማርያም ማኅፀን ሥጋን ተዋሃድኩ። በምኵራብም አስተማርኩ፣ በቤተ መቅደስም እንደዚሁ አስተማርኩ። አብ አስገዛኝ። በኢየሩሳሌም ወንጌልን አስተማርኩ። በብዙ የእግዚአብሔርን አብ ርስት ዕድል በሆነ በሐዋርያት መካከል ቀዳሚነቱን አስተማርኩ። በደጋ እንዳለ ዝግባ ከፍታ የገለጠው በኦሮሞን ተራራ እንዳለ ሶነባርም ገነነው። በውኃ ዳር እንዳለ ዘንባባም ከበርኩ። በኢያሪኮ እንዳለ ጽጌረዳ በምድረ በዳ እንዳለች እንዳማረች እንደ ዘይት እንጨትም መዓዛ ትምህርት ያማረ የተወደደ ሆነ። እንደ ለውዝ እንደ ገውዝም ገነነው ከበረው። መዓዛ ትምህርቴም ደረሰኝ እንደሚባል ቀሰፈ ደራሪም እንደሚባል ሽቱ ያማረ የተወደደ ሆነ። እንደ ማር ሽቱ መዓዛ ትምህርቴ እንደዛ የተወደደ ሆነ። እንደ ልባንጃ እንደ ጥሪሚኢ እንደሚባል ሽቱ በደብተራ ኦሪት እንዳለ እንደ ነጭ ዕጣን መዓዛ ትምህርቴ እንደዛ የተወደደ ሆነ። ደቀ መዛሙርቶቼ ሐዋርያትም እንደ ቡጥም ከበሩ። ደቀ መዛሙርቴ ሐዋርያት ጌትነትና ክብር ያላቸው ደቀ መዛሙርቶቼ ናቸው። እኔስ እንዴት ተወደደ ወይን ሐረግ መወደድን አገኘው። ትምህርቴም ጌትነትና ክብር መውደድና ባለጸግነት ያለው ትምህርት ነው። ስም አጠራሬ ከማር ይልቅ ይጣፍጣል፣ ርስትነቴም ከሸንኮራ ይልቅ ይጣፍጣልና። የምትወዱ ሰዎች ሁሉ ወደ እኔ ኑ፣ ትምህርቴንም ትማራላችሁ። ትምህርቴን የሚማሩ ሰዎች አይሰለቹኝም፣ ሥጋዬንም የሚቀበሉ ሰዎች አይሰለቹኝም። የሚሰማኝ መከራ መጥቶበት አያፍርም። ለእኔ የሚገዙ ሰዎች አይሰስቱም። ይህ ሁሉ ሙሴ ያዘዘን የእግዚአብሔር ሕግ የያዕቆብ ወገኖች ርስት በተጻፈበት መጽሐፍ ተጽፏል። ጥበብን እንደ ኤፌሶን ፈሳሽ በሚያዝያ ወራት እንደሚመላ እንደ ጤግሮስ ፈሳሽ በሰው ልቦና የሚመላት እሱ ነው። ምክርንም የኤፍራጤስ ፈሳሽ በአዝመራ ወራት የዮርዳኖስ ፈሳሽ እንደሚመላ በሰው ልቦና የሚሞላ እሱ ነው። የአባይ ፈሳሽ በወይን አዝመራ ወራት እንደሚመላ ጥበብንም እንደ ብርሃን የሚገልጣት እሱ ነው። አዳም ፈጽሞ አላወቃትም፣ ጴጥሮስም ምስጢሯን መርምሮ አላወቀም። ምስጢሯን ከባህር ውሃ ይልቅ ይበዛል፣ ምክሯም ከባህሩ ጥልቀት ይልቅ ይርቃል። እውቀቴም በወንዝ እንደሚፈስ ፈሳሽ በዛልኝ። የመስኖ ውሃ ወደ ተክል እንዲገባ በእስራኤል አደረሁ። የሕጌ ማደሪያ ምዕመናንን አስተምራቸው ዘንድ ላስተምራቸው አለሁ። እውቀቴ እንደ ውሃ በዛልኝ፣ እውቀቱም እንደ ባህር ሆነልኝ። ዳግመኛም ጥበብን እንደ ብርሃን ቀጥዬ በሰው ልቦና አበራታለሁ። ወንጌልንም እስከ ዕለተ ምጽአት ድረስ አስተምራታለሁ። የሙሶ ሀብት በኢያሱ እንዳደረ ትምህርትን በሰው ልቦና አሳድራታለሁ። ለዘላለሙ ለልጅ ልጅ አጸናታለሁ። ለሚፈልጉ ሰዎች ሁሉ ነው እንጂ የደከመሁ ለእኔ ብቻ እንዳይሆን እንሆ ይዩኝ። ምዕራፍ 25 በእነዚህ በሦስቱ ነገሮች ደስ አለኝ፣ በሰውና በእግዚአብሔር ፊት ደግ ሰው ሆኜ ጸናሁ። በአንድ ልብ የማተባበሩ ወንድማማቾች የተደነቁ ናቸው። ወንድሜ ወንድሜ የሚባባሉ ወዳጆችም የተደነቁ ናቸው። ከሚስቱም ጋር በሥራ የተባበረ ሰው የተደነቀ ነው። ከንቱ የሆነ ሦስት ነገሮች ሰውነቴን ናቀች፣ ፈጽማም ጠላቻቸው። ኑሯቸውም አበሳጨችኝ። ትዕቢተኛ፣ ድሁን፣ ንፉግ፣ ባለጸጋ፣ ሴሰኛ፣ አእምሮ የሌለው ሽማግሌ፣ እነዚህ ሦስቱን ጠላሁ።
ከሕፃንነትህ ጀምረህ ያልተመከርክ በልጅናህ ጊዜ እንዴት ብልህ ትሆናለህ? ለሽበትህ ባንተ መፍረድ ይገባዋል፣ ለአለቆችም ምክር ይገባቸዋል። ለሽማግሌዎች ጥበብ ይገባቸዋል፣ ለመኳንንት ጥበብ መማር ይገባቸዋል። የትምህርት ብዛት ለሽማግሌዎች ዘውዳቸው ነው፣ መመኪያቸውም እግዚአብሔርን መፍራት ነው። በልቤ ያደነቅኋቸው 9 ነገሮች ናቸው፣ 10ኛው ግን በቃሌ እናገራለሁ። በልጆቹ ደስ የሚለው በሕይወትም ሳለ የጠላቱን ጥፋት የሚያይ ሰው የተደነቀ ነው። ልባም ሴት ያገባ ሰው የተደነቀ ነው። በቃሉ ያልሳተ በጠላቱም እጅ ያልወደቀ ሰው የተደነቀ ነው። ጥበብን ያገኛት የሚታዘዝለትም ያገኘ ሰው የተደነቀ ነው። መንፈሳዊ ጥበብን ያገኘ ደግ ሰው ነው። ነገር ግን ይህንን እግዚአብሔርን መፍራት ይበልጠዋል። እግዚአብሔርን መፍራት ከሁሉ ትልቃለች። እሷን የጠበቀን ሰውን የሚመስለው የለም። ከቁስል ሁሉ የልብ ቁስል ይከፋል። ከክፋት ሁሉ ደረቅ ሴት ትከፋለች። በሁሉ ብትወድቅ በዘገየው ጠላትህ እጅ አትውደቅ። ሁሉ ቢቀየምህ ጥንት ጠላትህም አይቀየምህ። ከምድር እባብ ራስ የሚከፋ የለም፣ ከጥንት ጠላት ቂም የሚከፋ የለም። ከደረቅ ሴት ጋር ከምትኖር ከምድር አውሬዎችና ከአንበሳዎች ጋር መኖር ይሻላል። ክፋቷ መልኳን ይለውጠዋል፣ ፊቷንም እንደ ግስላ ልምድ ያጠቁረዋል። ባሏንም በባልንጀሮቹ መሃል ይንቁታል፣ ጽኑ ሐዘንንም ያሳዝኑታል። ችክ ምንችክ አድርገው ይይዙታል። ከደረቅ ሴት ክፋት ሁሉ ታንሳለች፣ እሷም ወደ ኃጢአት ዕድል ታደርሳለች። የድቡሽት አቀበት ሽማግሌዎችን እግራቸውን እንዳደከማቸው ቀባጣሪ ሴት እንደዚሁ የዋህ ሰውን ታደክመዋለች። መቅሰፍት ናትና ጥፋትም ናት፣ ጽኑ ውርደትም ናትና። የሴት መልኳ ያስት ሴት ኀፍረቷን ሽጣ ባሏን ብትመግበው እፍረት ነው፣ የልብ ቁስል ናት፣ ፊትም ታጠቁራለች። ደረቅ ሴት የናስ ሐዘን ናት፣ እንደዚሁ ባሏን የማታከብር ሴት ልሙሽ እንደሆነ እግርና እንደ ደካማ እጅ ናት። ጥንቱንም ኃጢአት ከሴት ተገኘች፣ ስላሷም ሁላችን እንሞታለን። በቤት አጠገብ ለውኃ መፍሰሻ አታብጅላት፣ ለሴትም የልብህን ምስጢር አታውጣላት። ግብሯ ግብርህ ካልሆነች ፍታት፣ ከሰውነትህም ለያት።